አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ። ረመዳን እንዴት ይዟችኋል? ረመዳን እንግዲህ እያለቀ ነው። እኛም ጠፍተን ነበረ። አሁን ብቅ እያልን ነው ማለት ነው። ኢንሻአላህ እስኪ እችን ሪከርድ ላደርግላችሁ ብዬ ነው። እዚህ ጋር እንትን የትራስ ልብስ ልንሰራ እየቆራረጠች ነው ሳዕዲ ማለት ነው። በጎን ደግሞ የተሰራውን እያሳየኋችሁ እኔ እየቆረጠችም እያለች አስገብቼላችኋለሁ። እሱን ላሳያችሁ ብዬ ነው። እንሻላ አሁን ላይ ማለት ነው። ምናልባት ስራ አንድ ቪዲዮ መልቀቅ እንግዲህ አንድም ስራ ካመጣ ቀላል አይደለም በሚል ነው። እንሻላ እዚህ ጋር መከዳው ተሰርቶ አልቆ እኔ እያለበስኩ ነው። በጎን እየቆራረጠች ያለውን ቪዲዮ ነው ያስገባሁላችሁና የምትሰራው ሳዕዲ ናት። እኔ ደግሞ ያው ረዳት ነኝ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ረመዳን እንዴት ይዟችኋል? ከኛ ጋር አልሐምዱሊላህ ረቢል ዓለሚን። አላህ እንግዲህ ጾመው ከተጠቀሙበት አላህ ከተቀበላቸው ባሪያዎቹ አላህ ያድርገን። ያው እንግዲህ እሱ ደምሮ ደማምሮ ስራችንን ከፍ ያደርግልን እንደኛ አይደለም። እና ኢንሻአላህ ይሄ እዚህ ጋር የተሰራው የመከዳ ልብስ ማለት ነው። በጣም ሀሪፍ የመከዳ ልብስ የሚባል ነው። አንሶላ ነው፣ በእንትኑ አይደለም ማለት ነው። ወይም የመጅሊስ ጨርቅ ወይም ደግሞ ይሄ ፍርግርጉ አይደለም፣ የአንሶላ ነው። ለየት ያለው ወፍራም የሆነ አንሶላ ነው። ማንችኒው ይሄ ደግሞ ከኋላ ያለው ሌላ አንሶላ ነው ማለት ነው። በዛኛው በወፍራሙ በመጅሊሱ ልብስ ወይም በመጅሊሱ ለመጅሊስ ለሚደረገው ከኋላ በሱ አይሰራም። ያኛው በጣም ኃይለኛ ወፍራም ስለሆነ ከአንሶላው ጋር ስለማይሄድ የአንሶላ ማንችኒ ነው ከኋላ የሚደረገው ማለት ነው። እንዲሁም ደግሞ በፍላጎታችሁ እናንተ የዚሁ የአንሶላው አይነት በከለር ሌላም ቢሆን የዚህኛው አንሶላ የወፍራሙ ከፊት ለፊት የሚሆነው አይነት ከኋላ ይሁንልንም ካላችሁ ደግሞ ዋጋው ትንሽ ይጨምራል እንጂ ይሆናል ማለት ነው። እና እዚህ ጋር እስኪ ፈርሸን እናሳያችኋለን። በጣም የሚያምር እና በጣም ውብ የሆነ መጅሊስ የሚመስል የትራስ ልብስ ነው የተሰራው። እዚህ ጋር ቤቢው ነው፣ በጣም ሀሪፍ ነው። እና እንሻላ ይሄንን አይታችሁ ማዘዝ ወይም ደግሞ በተመጣጣኝ ዋጋ ማለት ነው። ያው አሁን ላይ ትንሽ ወደድ ብሎ 10 ምናምን ገብቷል። እንግዲህ እኛ ደግሞ በግማሹ ዋጋ ማለት ነው እንትኑን ባማከለ ሁሉም በአቅሙ እንትን እንዲል ብለን ይሄን እየሰራን ነው ማለት ነው ኢንሻአላህ። እና ተመጣጣኝ ነው ዋጋውም ያው እንደ እንትኑ ያንኛው የለኝም ብሎ እንትን ከማለት በዚህኛው ደግሞ አመሳስሎ መድፋ ፍሽ ማለት ይቻላል ማለት ነው። አመት ባልንም ሆነ በማንኛውም ሰዓት እዚህ ጋር አንሶላው ነው ይሄ በአይነት ነው ያለው ይሄ ይሄን ራሱን ነው የምንሰራው ማለት ነው። ከለር የተለያየ ቢሆንም ይሄ ራሱ ነው ማለት ነው የሚሆነው። ወፍራም ነው፣ የድሬዳዋ አንሶላ ነው። በጣም ቆንጆ ነው። ሁለቱ ነው ይሄ ሁለቱ አንድ ላይ ለምሳሌ ማች የሆነው ሁለቱ አንድ ላይ ነው የትራስም የመከዳም የፍራሽም የሱፍራም የሚሆነው ቤቢም ይሆናል ማለት ነው ሁለቱ። ለምን ከጀርባው ሌላ ጨርቅ ስለሆነ የሚደረግልን ማለት ነው። ይሁት በጣም ነው የሚያማምረው። በተለያዩ ከለር አለ፣ ወፍራም ነው፣ ጠንካራ ነው እና በጣም ምርጥ የሆነ ይሁት። እዚህ ጋር አሁን ይሄን ነጠልኩት ማለት ነው። እና አሁን ይሄ ለመከዳ ልብስ ወይ ላልጋ ልብስ በጣም ቆንጆ ነው የሚሆነው። እነዚህ አሁን የማሳያቸው አንሶላዎች ሁሉም ላልጋ ልብስ እየታዘዙ አሁን የሚሰሩ ናቸው ገና ማለት ነው። ይሄ ሁሉም ላልጋ ልብስ የሚሰራ ነው። ላልጋ ልብስ ደግሞ በከሽከሽ ተደርጎ በላስቲክ ተደርጎ ይሰራል እስከ መከዳ ልብሱ ማለት ነው። ይሄ ሁሉም አሁን ለኢድ የሚደርስ ነው ማለት ነው። ይሄ ደግሞ ሱፍራው ነው፣ የዚህኛው የተሰራው ሱፍራ ነው ይሄ ማለት ነው። እና ቪዲዮ መቅረጽም ሆነ መስራት አልተመቸኝም ነበር፣ ለዛ ነው የጠፋሁት እንጂ ብዙ ስራ እየሰራን ነበረ። እዚህ ጋር የተሰራ የአልጋ ልብስ ነው። አልጋው ላይ አልብሼ ደግሞ አሳያቸዋለሁ ማለት ነው። በላስቲክ ተሰርቶ ነው፣ ሁለት መከዳ አለው። አንዱ ደግሞ ሙሉውን ጣል የሚደረግ አንድ በላስቲክ ተሰርቶ ነው ማለት ነው። ይሄ የመከዳው ልብስ ነው። እና አልብሽ አልጋው ላይ ደግሞ አሳያችኋለሁ ማለት ነው። በቀጣይ ቪዲዮ ላይ ነው አልብሽ የምጨምረው ማለት ነው። ያው እዚህ ጋር ቤታችን እንግዲህ እንደምታዩት ሳሎኗ ትንሽ ናት። እዚቹ ላይ ነው የምንሰራው። ሲንጀሩም ያለው እዚሁ ነው። ይሄም ያሳየኋችሁ ይሄ የተቆለለው አንሶላ በሙሉ ለኢድ የሚሰራ ለኢድ የሚደርስ ነው ማለት ነው። ዛሬ እንግዲህ ረመዳን 8 ቀን አካባቢ እየቀረው ነው። ምን 8 ቀን 7 ቀን ነገር ግን አሁን ይሄ ለኢድ የሚደርስ የአልጋ ልብሶች ናቸው ማለት ነው። እና ለዛ ነው ወደ ውስጥ ማላስገባ ነው። እዚሁ ተቆልሎ ያው ከዚሁ ነው የሚሰራ። ሳሎናችን ትንሽ ናት። እዛችሁ ላይ ነው ሁሉ ነገራችንን እንትን የምንለውና ያው
ይኸውላችሁ እዚህ ጋር እየተፈረሸ ነው እንግዲህ በጣም በጣም ነው የሚያምረው። ወላሂ ነው የምላችሁ በጣም ለየት ያለ ነው። በተለያየ ከለር ሰርተነዋል። ሁሉም ግን በጣም ነው የሚያምረው። የእውነት ነው የምላችሁ የተለያዩ የተሰሩትን ሁሉ እዚህ ጋር ሲንጀሩን አያችሁት፣ እዚሁ ሳሎኗ ላይ ቁጭ ብሏል ማለት ነው። የተለያዩትን ሁሉንም በአንድ አርጌ ቪዲዮ እለቅላችኋለሁ አንድ ቀን ማለት ነው። የተሰሩትን ትራስ ልብሶች በአጠቃላይ አንድ ላይ አድርጌ ያገኘኋቸውን ማለት ነው ቪዲዮ እልቅላችኋለሁ። እዚህ ጋር ተመልከቱ። ይሄ ሁሉም አንሶላ እንዳልኳችሁ አሁን ለኢድ የሚደርስ ነው ማለት ነው። ስለዚህ እዚህ ጋር ደግሞ ይሄ የፍራሹ ልብስ 2 ነው ፍራሻችንና እዚህ ጋር አንዱ ተርፏል። ያው ባለቤቷ 3 ስለምታለብስ ማለት ነው 3 ነው የተሰራው የፍራሽ ልብስ 3 የመከዳ 10 የቤቢ 4 ነው የምፈልገው። ሱፍራው ይሰራልኝ ስላለኝ 4 ነው ቤቢ ያረግ ነው ለሱፍራው ጨርቁ እንዳያንሰን ብለን ማለት ነው። እና ይሄንን ይመስላል። በጣም ነው የሚያምረው። በፈርጥ ነው በስፖንጅ ነው። ሀሪፍ ነው እንግዲህ እንደ ሰው ፍላጎት ነው። ጨርቁ በጣም ቆንጆ ኳሊቲ አንሶላ የታወቀ ነው። እና ምን ልላችሁ ፈልጌ ነው ማዘዝ ማሰራት የምትፈልጉ ለቤተሰብ ስጦታ ቅያሬ እንደዚህ ቀለል ያለ የምትፈልጉ ከ5500 ጀምሮ እስከ 6000 እስከ 6500 እንደንትኑ ማለት ነው እንደ ትእዛዛችሁ እስከዛ ድረስ ይሰራል ማለት ነው። ይሄ ሱፍራው ቤቢው የመከዳ ልብሱ የትራስ ልብሱ ሆኖ አንድ ላይ ሁሉም ማለት ነው። ለምን አሁን ላይ 18 ሺህ ገብቷል ያኛው። ስለዚህ ተመጣጣኝ ቅያሬ ደግሞ ካስፈለገ በዚህ ማሰራት ይቻላል። እና በጣም ቆንጆ ነው። በጣም የወደድኩት ስራ ነው። ለኢድ ነው እንግዲህ ልጅቷ እንግዲህ ፏ ትበልበት የምትደሰትበት ያደርግላት። ከኋላ ያለውን ደግሞ ጠንካራና ቆንጆ አንሶላ ይሁንልኝ ካላችሁ በምርጫችሁ እንደነገርኳችሁ እስከ 6700 ብር ይፈጃል እንጂ ምርጥ ተደርጎ ይሰራል ከዚህም በላይ ማለት ነው። እዚህ ጋር ረከቦቱ አርጌው ነው የኔን ዝም ብዬ ባዶውን ያው ማች ስለሆነ እንደዚህ ያምራል ለማለት ነው። ሱፍራውም ያምራል በጣም ይሄው እንደምታዩት ነው። እንትኑ የትራስ ልብሱ በጣም ያምራል። እንደነገርኳችሁ 3 ነው የትራስ ልብሱ የፍራሽ ልብሱ ማለት ነው። የኛ ግን 2 ናቸው ፍራሾቻችን ማለት ነው። ምክንያቱም ሳሎኑ ትንሽ ጠባብ ነው ለብዙ ነገር ስለምንጠቀመው ደግሞ 2 ፍራሽ ብቻ ነው የዘረጋ ነው ማለት ነው። ፍራሹ እያለ እንኳን መዘርጊያ ቦታ ስላላገኘን ስላልበቃን 2 ፍራሽ ብቻ ነው የምንጠቀመው ማለት ነው። እና ለዛ ነው እንጂ ልብሱ የ3 ፍራሽ ነው። 3 ፍራሽ 10 መከዳ ስለሆነ መከዳው ራሱ ተቀናንሷል ማለት ነው ቦታ ስላልበቃል። እና ይሄንን ይመስላል እንግዲህ ማዘዝ የምትፈልጉ ሰዎች እንደነገርኳችሁ በተመጣጣኝ ዋጋ ለቅያሬ ያኛው 10 ምናምን ሺህ አሰርተን እንዳይጎዳብን ሁሌያና ለብስም ካላችሁ በዚህ ደግሞ ቅያሬ ታሰራላችሁ ያግዘዋል ማለት ነው። እና ይሄንን ይመስላል የዛሬው ቪዲዮዎችን የሰራ ነው። በጣም ያምራል። እኔ በጣም አምሮኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።